ምን ልልህ ነው ኤርትራ ስለተወለዱት አቶ መዋዕልና ማጀቴ አሁን አየ በሁለት መንገድ አለ አንተ ማጀቴ ስለተወለዱት ወይዘሮ ሙላተዋ ግንኙነታቸው እንዴት ደስ ይላል መሰለኝ። አባቴ ሁለት ሀገር ነበር። ኤርትራ በኢጣሊያ ቅኝ ግዛት ስር ነበረች። ኢትዮጵያ ደግሞ ነፃ ሀገር ነበረች። ይሄ እንግዲህ በአፄ ኃይለ ሥላሴ ዘመን በ1926 ዓመተ ምህረት የኢጣሊያንን ቅኝ ግዛት አስተዳደራቸውን በደላቸውን በህዝብ ላይ የሚያደርሱትን ስቃይ በሚገባ የተረዳ ነበር። አባቴ በደንብ ያውቃል። እና ያ አንደኛ ጣሊያኖች እኔ ነኝ ያሉ ዘረኞች ናቸው። ከወረራቸው ክፉ ዘረኝነታቸው ነው። በገዛ ሀገርህ ከገዛ ከተማ ውስጥ ያውም ሮም ከተመሰረተች በኋላ ምናልባት አፍሪካ ውስጥ የተመሰረተች እሷ ከተማ ልትሆን ትችላለች። እነኛ የሮምን የመሰረቱ ሁለት ወንድማማቾች ከመመስረታቸው በፊትም ባንል እንኳ እና ገዛ ሀገራችን መጥተው የተወሰነ የከተማ ክፍልን ከለው ካምፖ ዲ ሽታቶ የተከለከለ አካባቢ ለኢትዮጵያውያኑ ወይም ለኤርትራውያኑ እዛች አካባቢ እንዲገቡ ፓሳፖርቶ ወይም ደግሞ ፓስፖርት ተሰጥቷቸው ነው የሚገቡት የተጻፈ። ከዛ በኋላ ነው እዛው ገዛ ሀገርህ ቀጥረውህ ገዛ ሀገርህ መጥተው ረግጠውህ ያንን ፈቃድ እንድትገባ ወደዚያ ገብተህ በሽክርና በጥበቃ በአትክልተኝነት ወይም ደግሞ በሌላም ጣሊያኖቹ በሚፈልጉት ስራ እንድሰራ የሚደረግበት ጊዜ ነበረ። ስለዚህ ያ ሁሉ ምሬቱ ስለነበረ በቃ ወንድሞቼ ጋር ሄጄ ኢትዮጵያ መኖር አለብኝ። ጣጣም ከመጣ ያውቀዋል። እዛ ያላቸውን የጦር ኃይላቸውን አቅማቸውን ያውቃል። ጎልማሳ ነው የዛን ጊዜ እሱ። ለዚህ ወደ ኢትዮጵያ ተሻገረ። 26 ነው ተከትሎት መጡ በ28 እና ያው ውረሩ ተብሎ የለ እዛ ጀርመን ባደረጉ ስብሰባ ያችን ለማስፈጸምና ጥቅማቸውን ለማስከበር ሲሉ መጡ። ከዛ ኤርትራን ይዘዋል። ሻገር ብለው ዛሬ ነገር የምትቆሰቆሰዋን ብሪቲሽ ሶማሌላንድን ሀርጌሳ ያለችባትን ይዘዋል። ሞቃዲሾ ያለበትን ይዘዋል። ስለዚህ የምስራቅ አፍሪካ ቅኝ ግዛታቸው ነው። ስለዚህ እዚህ መጣ። 2 ዓመት እንደቆየ ያ ወረራ መጣ በኢትዮጵያ ላይ። 6 ወር ከቆየ በኋላ ጣሊያንኛ በመጠኑ ያውቃል። አማርኛም በ2 ዓመት ውስጥ ጎልደፍደፍ አድርጓል። ስለዚህ ሀገርን የሚረዳበትን በዛን ዘመን የነበረውን ውስጥ አርበኛ የሚባለውን ከአርበኞች ጋር የተገናኘ ስራ ጀመረ። የሱን ታሪክ ለሱን ተውለትና ኢጣሊያ ተሸንፋ ከወጣች በኋላ 1933 ዓመተ ምህረት ስራ ተሰጠው። የቤተ ክህነት ትምህርት ተምሯል። ጥንቅቅ አርጎ ስለ ላይ አትውሰደው ልሂቅ አይደለም ግን የሚበቃውን ያህል እና ይሄ ፖስታ ቴቴ ሚኒስቴር የሚባል ነበረ። የዛሬው ቴሌኮሙኒኬሽን ፖስታንና ቴሌን አንድ ላይ የሚያስተዳድር ነበር ያኔ። ኋላ ነው ለየብቻቸው የሆኑት። ለዚህ እዚያ ተቀጠረ። ጽሁፉ የቤተ ክህነት ጽሁፍ ነው። ታውቃላችሁ የብራና ጽሁፍ አይደለ? እንደዛ አይነት አጻጻፍ ስለነበረ ምዕዙናዊ። አሁን ስትጻፍ 4 ማዕዘን ግራና ቀኝ ቁጭ ብለው ማገናኘት ነው። ስለዚህ እንደዛ አይነት ስለነበረ ለካርኒ ቆረጣ አይመችም የሱ ጽሁፍ። ካርኒ ቆራጭ አድርገው ስልከኛ ሊያረጉ ፈለጉ። ግን ጽሁፉ እንዲሁ ሲጠቁም ነው የሚውለው እንዲህ ሲል። ስለዚህ ከዚህ ይልቅ ምንድነው ምሰሶ ተካይ ሽቦ ይሄ የስልክ መስመር የሚዘረጋ ነበረ። ከዚህ ከአዲስ አበባ የጀመሩ ወደ ደሴ ነበር የሚዘረጋው። የዛን ጊዜ ምሰሶው እንጨት ሳይሆን ከጣሊያን ሀገር ያመጡት ቱቦው ነበረ እንደ የሬዲዮ አንቴና አይነት ቅርጽ ያለው። ከዚህ ከአዲስ አበባ የጀመረ እንግዲህ ከዚህ በሰንዳፋ በሸኖ እንዲህ ያደረገ ጫጫን እያለፈ ደብረ ብርሃንን ደብረ ሲና ጋር አለፈና ካራ ቆሬ አጠገብ ሊደርስ ሲል ምሰሶ ላይ ሲወጣ ይሄ መውጫው አለ እንዲህ አንኳላ እንዲህ የለም ማጨድ የሚመስለው በእንደሱ አይነት በሚወጣው እዚህ ታስሮ እሱን ከፍ ያደርጋል። ሽቅብ ይወጣል። እላይ ሲወጣ አንድ ቀን ተንሸራተተና እምድር አረፈ እና ወሽመጡ ተበጠሰ። እና ስለዚህ መስራት ስላልቻለ ምን እናርግ ይሄን ሰው እያሉ አይ ትንሽ ጽፍ የለን ያው ቄስ ነው ስለዚህ ወይም ቄስ ነክ ነው በዚያው ይጠቀም ተባለና ካርኒ የሚቆረጥ የሚያነጋግር ሆነ። ስልከኛ ኮምቦል ማን ይሄ ካራ ቆሬ ነው ይሄ እዛ ካርኒ እየቆረጠ እንዲህ ሲል
እየተሻለው ደግሞ ፍየል ያኔ 2 ብር ነው የምትሸጠው። ጥቦት ምን የመሰለ ግርግር ትባላለች። እሷን የበላላ ዳነ። ኋላ እንዲሁ ከጓደኛው ጋር አንድ ሰቆጤ ነበሩ። ጓደኛ ነበረው የሰቆጣ ሰው። እዛ ቁጭ ብሎ ሲዋሩ አንዲት ጠይም ሙንድል ያለች ንቅሳታም ከወደ የፍራታ ልክ ያ ማህሙድ የሚል ዘፋኝ እንደሚዘፍነው ትርንጓንም ምዟንም እንዲሁ ሌላም በህረሎም የሚይዛ ካራቆሬ ገበያው ማክሰኞ ቀን ነው። እዛ ትሄዳለች። በበሩ ነው የሚያለው፣ በመንገዱ ዳር አልፋ ወደ ገበያ ስትሄድ አየት ሲያደርጋት ወከክ ብሏል ልቡ። እንዲሁ አይደል ፍቅር። ከዚያ ይከተልና ይጠይቃታል። ገበያ አንድ ምንድን ይሄ ተራዋ አለ፣ የአትክልት ተራ። ቁጭ ብላ እዛ ልትሸጥ ስትል ሙዝ በ5 ሳንቲም 10 ትገዛለህ፣ 3ም ትገዛለህ። ይገዛዛና ከየት ነው የመጣሽው ይላታል። ከማጀቴ ነው የመጣሁት። የማንሽ ልጅ? ያያ ተፈራ ልጅ ነኝ። ግልጽ ነው። እንደዚህ እንደሆኑ ብታጎነብስም ይህን መለስ ግዴታ ነው። በውዴታ የምትቀበለው ግዴታ ነው። ይዛና ምኑ ጋ ነው ቤታችሁ ይላታል። መድኃኔዓለም ደይ ምድር ብላ ትነግረዋለች። ይችን የያዝና ስሟን ይቀበልና ጓደኛው ጋር ይሄዳል፣ ይነግረዋል። እንዲያው ይችሊ ደስ ብላኛለች፣ እንዲያው እሷን ባገባ ብንልክ በልበደብ አድራሻዋን ያዝሉና ሰው የማጀቴ ሰው ይፈልጉና በደንብ አድርጋ ያጣራሉ። ከዛ በኋላ በሳምንቱ ሽማግሌ ይላካል። የተባረከ ሽማግሌ ሄዶ ሲጠይቁ እሺ ይባላል። እሺ ተባለ። ይሄ 43 ዓመተ ምህረት የመስቀላ የዳመራ ይሁን ብቻ በማግስቱ ለተሄዱ ሽምግልናው ተቀበሉ። ከዛ በሳምንቱ ያው እንደ በወጉ ተጋቡ። ባጭሩ እናሳጥረው ተጋቡ። እዛ ልክ በዚያው ዓመተ ምህረት በ1943 ዓመተ ምህረት ማጀቴ እንግዲህ እናቷ ጋር አይደል የሚወለደው፣ እናቷ ጋር ለገንፎው ለቅቤውም ይመቻል። 1943 ዓመተ ምህረት ሰኔ 16 ቀን ነገ በሚከበረው ዕለት ልደቴ ኃይለ መለኮት መዋዕል ተወለደ።